ማስጠነቀቃችሁና አንድ መነግራችሁ ነገር እነሱ ማይሰሩት ነገር የለም። መግለጫዎች ያወጣሉ፣ ሰላማዊ ሰልፍ ያዛሉ። እኔና እናንተ ያገኘነውን መግለጫ በየትኛውም አጋጣሚ ማክሸፍ ላይ ነው የምንሰራው። ንቁ። ሰላማዊ ሰልፍ አስወጥተው ህዝቡ ተቀባይነት እንዳለው ያን ሰላማዊ ሰልፍ ያደርጉና እነሱ ለህዝቡ የሚያስተላልፉት ለዓለም ሚዲያ አለ። አልጋ ላይ እግሩ ላይና እጁ ላይ ብረት ታስሮ ስቃይ ላይ ያለው የኔና የናንተ ወንድም እየለቀሙን ያሉት የነሱ እቅድ አንድና አንድ ነው። እስልምናን ዋይፕ አድርጎ ማጥፋት ነው። እስልምናን ማጥፋት ፈርሟል ብያችኋለሁ። አባ ዱላ ገመዳ ፈርሟል ኤስፒሲ የሚባለውን ሃይማኖት ለማስፋፋት። እኛ ከሌላ እምነት ተከታዮች ጋር ችግር የለብንም። ችግራችን እስልምናን ከሚያጠፋ ሰው ጋር ነው ችግራችን። ማንም ይሁን ማንም ይሄ ሊታወቅና ቀይ መስመር ሊሰመርበት ይገባል። እኛ መሬት ላይ ወርደን ጦርነት አናነሳም። እነሱ መተውን የደበደቡን መስጊዳችን ውስጥ በደንብ አዳምጡኝ። ላኢላሃ ኢላላህ መሐመድ ረሱሉላህ ያላችሁ ሶሻል ሚዲያ ትልቅ ፓወር አለው። ትልቅ ስራ እየተሰራ ነው። ታዩታላችሁ። እኛ ጥያቄያችን አንድና አንድ የሌላን ሰው እምነት ቦታ አንነካም። ሌላን እምነት ተከታዮች አንነካም። ጥያቄያችን እሱ አንድና አንድ ነው። መስጊዳችን እንደነበረ ተደርጎ ተሰርቶ እንዲሰጠን፣ የመስጊድ ፈረሳ እንዲቆም። ወንድሞቻችንን በየቤቱ እየሄዱ እየለቀሙ ነው ያሉት። ንቁ። አንዋር መስጂድ አካባቢ ማታ እየዞሩ እየለቀሙ ነበር። የት ሊወስዷቸው? የታሰሩት ወንድሞቻችን ሊፈቱ ነበር ትላንትና። አይሆንም ብለው ከሌላ ኃይል መጥተው ለሰኞ ተብለው ተቀጥረዋል። ይሄ ህመም ነው። ያንተ ወንድም ያንቺ ወንድም የኔ ወንድም ነው። የሞቱት የኔና የናንተ ናቸው። ስንት ዓመት እናት አሳድጋ ስንት ዓመት ልጆቹን ጥሎ ነው የሞተው። ልጆቹን ጥሎ ከዚህ በላይ የሚያመምንም የለም። ተገደለ። እሱ አላህ ዘንድ ይረዘቃል። ህመሙ ግን የንቀትና መስጊድ ውስጥ ራሳችን መስጊድ ውስጥ ገቡብን እንጂ እኛ እነሱ ጋር የለም። መስጊድ ውስጥ ገብተው ነው ይህን ጥቃት የፈጸመው። ይህንን ደግሞ ይከፍላታል። የሰራትን ትልቅ ስራ እየተሰራ ነው። ማስጠነቀቃችሁና አንድ መነግራችሁ ነገር እነሱ ማይሰሩት ነገር የለም። መግለጫዎች ያወጣሉ፣ ሰላማዊ ሰልፍ ያዛሉ። እኔና እናንተ ያገኘነውን መግለጫ በየትኛውም አጋጣሚ ማክሸፍ ላይ ነው የምንሰራው። ንቁ። ማክሸፍ ላይ ልክ ትላንት ሰላማዊ ሰልፍ እንዳዘዙት ሁላችሁም ሼር አድርጉ። እዚህ ጋር አሁን ግዴለሽ ልትሆኑ አይገባም። ዲን ነው። እኛ ከነሱ ጋር የምናሸንፋቸው በዚህ በሶሻል ሚዲያ ነው። ቢኢዝኒላህ ተዓላ ማንኛውንም ኢንፎርሜሽን ስናገኝ ስንለቅ ህዝቡ በሙሉ ማወቅ አለበት። የኢትዮጵያ ህዝብ ውሸት ነው እንኳን ቢሉ ኢትስ ኦኬ፣ ውሸትም ቢሆን ግን እነሱ እንዳይሳካላቸው። ምክንያቱም አሁን እቅዳቸው ለዓለም ማሳየት የሚፈልጉት ነገር አለ። ሰላማዊ ሰልፍ አስወጥተው ህዝቡ ተቀባይነት እንዳለው ያን ሰላማዊ ሰልፍ ያደርጉና እነሱ ለህዝቡ የሚያስተላልፉት ለዓለም ሚዲያ አለ። ይሄን ደግሞ እኔና እናንተ ወገባችንን አስረን ዱዓችንን እያረግን ነስር ከአላህ ነው። ይሄ ሌላ ነገር ላይ ያላችሁ ሌላ ነገር የምትለቁ አቁሙ። ከአላህ ለማግኘት ነስር ለማግኘት ጥያቄያችን አንድና አንድ ነው። ስለ ፖለቲካቸው አይመለከተንም። በዚህ ውስጥ ገብተው ሌሎች ሰዎች የራሳቸውን ስራ ማካሄድ ይፈልጋሉ። ምንም አይነት ሀጃ ካለባችሁ ይሄ ካለፈ በኋላ እንደርስበታለን። ምንም አይነት ሀጃ ያለባችሁ ሰዎች ይሄ ካለፈ በኋላ የማይخطጡት የማይሰሩት ሸር የለም። አሁን ኢትዮጵያ ላይ ማለት ነው ለዓለም ሚዲያ ለማሳወቅ። ምክንያቱም ዓለም ተነስቷል። ከኔና ከናንተ የሚጠበቀው ልክ እንደ ትላንት አይነት ኢንፎርሜሽን ሲለቀቅ ወንድሞች ሲለቁ ውሸት ነው ብለው ካሉም ይበሉ፣ እኛን ይጠይቁን። ውሸት ነው ብለው ካሉ እነሱ የሚያደርጓትን ኸጥዋ በኸጥዋ እየተከተለን የሚያስቡትን ነገር ማክሸፍና እኛ ዓለም እንዲሰማ ማድረግ ነው። የሚሰሩትን ቪዲዮዎች ለዱባዩ የሰራሁትኝ የዱባዩ ይረዳዋል። ዶክተር አብይን በደንብ ንቁ። ዶክተር አብይን በብዙ ነገር ይረዳዋል። ወንድሜ ነው ያለ ሲናገር ዶክተር አብይ አልሰማችሁ? የመስጊድን ፈረሳ ሰምቶ ዝም ብሎ አይቀመጥም። ያ ቪዲዮ ለሁሉም ሰው መድረስ አለበት ቢኢዝኒላህ ተዓላ። በተለይ አረብ ሀገር አላችሁ ለኳታርም እንሰራለን
ለሳዑዲ ምን ሰራለን ንቁቶች ወንድሞች እኔና እናንተ بإذنላህ ተዓላ የሰሩ ሰዎች ቪዲዮውን ምን ይያሉ እንደሆነ ታውቃላችሁ እውነታ መሆኑን ማረጋገጫ ብዙ ነገር እያየን ነው ይያሉ ነው ለምን መሰላችሁ እየላክንላቸው ነው ቪዲዮውን በአይናቸው እንዳዩት ሙሉ ቪዲዮውን በአይናቸው እንዳዩት እኔና እናንተ ነገሮችን የምናረጋው ከዱዓችን ቀጥሎ በመንችለው ነገር ለዲናችን ለሃይማኖታችን ለሐቃችን ስንቆም ነው የሞተው የኔ ወንድም ነው ዛሬ አልጋ ላይ እግሩ ላይና እጁ ላይ ብረት ታስሮ ስቃይ ላይ ያለው የኔና እናንተ ወንድም ነው ነዓም ምንም አይነት ሙሲባ አይመጣም በወንጀላችን ቢሆን እንጂ በወንጀላችሁ ስለመጣ ግን ቁጭ ብላችሁ ዲናችሁ ሲጠፋ እዩ ሚል የለንም ማአሷ በሚን ሙሲበቲን ኢላ ቢኢዝኒላህ ሚልም አለ ቫላንስ ለናረግ ይገባል ምንም አይነት ሙሲባ ዱንያ ላይ ያጋጥማችሁም ኢላ ቢኢዝኒላህ አላህ የጻፈው የመዘገበው ቢሆን እንጂ ወመን يؤمن بالله يهدي قلبه በአላህ የሚያምን ሰው ደግሞ ቀልቡን ይመራዋል አለ ዱዓችንን ስናረግ ምን ማረግ እንዳለብን ይመራናል ጌታችንን ይቅርታ ጠይቀን አላህ ይመራል ለዲናችን እንዴት እንደምንቆም አግዘን ስንለው ይመራናል ማአሷበ ሚን ሙሲበቲን ፊል አርዲ ወላ ፊ አንፉሲኩም ብላል ደግሞ ሌላ ቦታ ላይ ኢላ ፊ ኪታብ ምን قبل ان نبرأها ብሏል ምንም አይነት ሙሲባ ያጋጥማችሁም አላህ ዘንድ የተጻፈች ብትሆን እንጂ ተጽፋለች ኢላ ፊ ኪታብ ምን قبل ان نبرأها ان ذلك على الله يسير ይበበሉት ወንድሞች አላህ Subhanahu Wa Ta'ala የሚያቀው ነገር እንጂ ምንም ነገር አጋጥመንም ሙሲባ ደግሞ ለሙስሊም ለሙእሚን ትክክለኛ አማኝ ለሆነ ሰው ምንድነው እሱ ኸይር ነው عجبا لأمر المؤمنين إذا أصابه الله አይደለም የነብያችን ሰለላሁ ተዓላ ዐለይሂ ወሰለም ሐዲስ መጥፎ ነገር ሲያጋጥመው ሶበር ማለት ምንድነው ዛሬ እኮ እኔና እናንተ ቆወተን እኮ እነሱን እኮ መዋጋት እንችል ነበር ግን ይሄን አልፈቀደም ዲናችን አልፈቀደም ለምን አንድ አካል ባጠፋው የአገር ሰላም የወገን ሰላምን እኛ እናውክ እያችሁ በመንችለው ግን ከነሱ ጋር እንጣለን በመንችለው ከያንዳንዳችሁ ላኢላሃ ኢላላህ ያላችሁ እህቶቼ ወንድሞቼ ለዲናችን ነስር መንፈልግ መስጊዶቻችን ወንድሞቻችንን እየለቀሙን ያሉት የነሱ እቅድ አንድና አንድ ነው እስልምናን ዋይፕ አድርጎ ማጥፋት ነው እስልምናን ማጥፋት ፈርሟል ብያችኋለሁ አባጉ ዱላ ገመዳ ፈርሟል ኤስፒሲ የሚባለውን ሃይማኖት ለማስፋፋት እና እናንተ ደግሞ በህይወት ይያለን ዲናችን አስቡት ዛሬን አይደለም እኔና እናንተ ማየት ያለብን ነገ ልጆቻችን ከነጎዲያ ልጆቻችን የልጅ ልጆቻችን እስልምናን አላህን የሰጠን ማንንም ሰው ያጠፋብን ማንንም ሰው አይቀማብንም ይሄን ያለው ነገር የሰራሁት ለሼክ ዛይድ ቢን ዛይድ الله سبحانه وتعالى سراو ملكام سراو يددلت يدرسو يقبال إن شاء الله دعاء أرجون يدرسو نصر هلو كالله نو نصر بلو دمو مؤمنة يكمت أميش لون دنجا يكفرال سببون يادرسال دعاء يادرقال أما يروت أببو تايلم يعني أما يروت أبتن دمو ينياجي تا إذا أراد شيئا يقول له كن فيكون عندنا قرن ديوسي فلك كن نلوال يهونال إيهين يالو نقر جزاكم الله تعالى خير هدوچ ወንድሞቼ ኢንሻአላሁ ተዓላ በኋላ ላይ ይገባለሁኝ እናንተ ማሳብ መስጠት መፈልጉ አላችሁ አሁን ግን ልውጣ ፍርሃት ውስጣችሁ ሊኖር አይገባም لا إله إلا الله ንይዞ ለዲኑ መውደቅ ኢትዮጵያ ላይ ያላችሁ እህቶቼ ወንድሞቼ ኡስታዞቻችን አደራችሁ ወደ ኋላ ማፈንፈን የለም ይሄን ያህል ከተሄደ በኋላ ወደ ኋላ ተፈንፍኖ አንድ ሼክ ወይ አንድ ሰውቶ ይሄንን ወደ ኋላ ሊመልስ አይገባም بإذنላህ ተዓላ በአላህ ፍቃድ መስጊዶቻችን ተሰርተው ይቅርታ ተጠይቆ ሙስሊሙ ህዝብ በሰላም እንደማንኛውም ሰው እኩል ተከብረን የሌሎቹም እምነት ተከብሮ የነሱ እምነት ቦታ ተከብሮ ነው መንቀጥለው ይሄንን እንዳትረሱ بإذنላህ ተዓላ ወደ ኋላ ማፈግፈግና ወደ ኋላ የለም እኛ ከሌላ እምነት ተከታዮች ጋር ችግር የለብንም ችግራችን እስልምናን ከሚያጠፋ ሰው ጋር ነው ችግራችን ማንንም ይሁን ይሄ ሊታወቅና ቀይ መስመር ሊሰመርበት ይገባል የሌላ እምነት ተከታይ ኢትዮጵያ ላይ ተከባብሮ ኖሯል ይሄ ሐቅ ማንንም የሚመሰክረው ነው ዓለም ይመሰክራል ይሄንን ችግራችን እኛ እስልምናን ሊያጠፋ ከተነሳ ሰው ጋር ነው ችግራችን አሉ በሽተኞች ደግሞ አሉ የታመሙ መስጊድ እየፈረሰ ያደረጋችኋትን እየከፈላችኋት ነው ይያሉ የሚናገሩ አሉ
አልহামዱሊላህ እንደዛም ከሆነ አልহামዱሊላህ እዚህ ዱንያ ላይ አላህ ያጣራን ነው ማለት ነው አልহামዱሊላህ እንደዛም ከሆነ ለምን ሱብሃነል ኻሊቅ ምንም ነገር ለባሮቹ ያረጋግብ ደረጃም ቢያስብላቸው እንጂ لا محالة ማይደርሱበትን ደረጃ በዚች በሰሞኑ እኔና እናንተ በመንታገላት እንቅልፍ የሚተኛ ሰው የለም እንቅልፋችን እኮ እንደ ድሮ አይደለም እኮ ልተኙ ስትሉ ወንድም ይመጣል ልተኛ ስትል አንተ ላይ እንደወረዱ አስበው ከዚህ በላይ ህመምንም የለም አሉ ደግሞ የሚያሳዝኑ ለሆዱ ያደረ አለ ብዙ ለሆዱ ያደረ አላህን የማይፈሩ ከምንም የማይቆጥሩ አሉ እንዳሉ ደግሞ ቁርአን ነግሮናል አስቀምጧቸዋል ሙናፊቅ ብሎ ሙናፊቅ ቦታ ላይ ልብ በሉ ወንድሞቼ እኔ ምን አረኩ ነው እናንተ ምን አረጋችሁ ብቻ ነው ወደ ኋላ ማፈግፈግ የለም እና እናንተ ደግሞ በየቀኑ ለዓለም የምናሳየው ነገር አለን በየቀኑ ሰላማዊ ሰልፍም ኢትዮጵያ ላይ ይወጣል ኢንሻአላሁ ተዓላ እስልምና ብለው በየክልሉ አንድ ቦታ አይደለም ግልብጥ ብለው በየክልሉ እንዲወጣ ነው የምናረገው ኢንሻአላሁ ተዓላ ምክንያቱም ይሄ ስለሚያስፈልግ የውጭ አካሎችም ስለተናገሩ ይሄ ስለሚያስፈልግ እሱ የሚያዘውን ሰላማዊ ሰልፍ ማንንም እንዳይወጣ ምንም አይነት መረጃ ሲደርሰን እናደርስላችኋለን ሁሉም ሰው ማየት አለበት ያንን እሱ የሚያወጣው ሰላማዊ ሰልፍ እሱ የሚያዘው ሰላማዊ ሰልፍ ላይ ማንንም እንዳይወጣ ጥያቄያችን አንድና አንድ ነው ዲናችን እንዲከበር አሉ ሰዎች ክፍያችሁን እየከፈላችሁ ነው የሚሉ ይሄንን መመልስበት ዛሬ አይደለም ጊዜው ግን የሰራሁት ቪዲዮ ስላለ መለቅበት ጊዜ አለ ያው ቪዲዮ ማለት ነው የዛሬ ስንት ዓመት አሲያ እንዲህ ብላለች ይያሉ የሚሉ ሰዎች ቪዲዮ ራሱ ስላለ አላህ ምስክሬ ነው ማንንም ላይ ጦርነት አዝዤ አላቅም ፊቱ የሚሄደው ጌታዬ ምስክር ነው የተናገርኩት አንድና አንድ ቢኖር አንድ ሙስሊም አገሩን ሊጠብቅ ግድ ይላል ነው እከሌን አገር እከሌን ክልል እከሌን አላልኩም ፊቱ የሚሄደው ለምን መሰላችሁ እምናገረው ንግግሬ አላህ ዘንድ ቆሜ እንደምጠየቅበት አቃለሁኝ አባቴ ሲያሳደገኝ እንደዛን ያሳደገኝ አንድ ሙስሊም አገር ወዳድ ሊሆንና ለአገሩ ድንበር ሊጠብቅ ግድ ይለዋል ብዬ ሰርቻለሁ ዛሬም ነገም ከነጎደ አላፍርበትም አልፈራበትም ምክንያቱም ይሄንን ነብያችን ሰለላሁ ተዓላ ዐለይሂ ወሰለም ስላዘዙ ይሄንን የተናገርኩት ከዛ ውጪ ግን እከሌን ተነስታ ግደል እከሌን ተነስታ ጨፍጨፍ ያልኩበት ቪዲዮ ካለ አውጡና ልቀቁ አልহামዱሊላህ ጎበዝ ሆኜ ሳይሆን አላህዬ አዛኝ ስለሆነ መርቶኝ አላህ አዛኝ ስለሆነ መርቶኝ እንጂ እኮ የሰው ልጅ ይሳሳታል ማይሳሳት የለም የሰራሁት ቪዲዮ ግን ሁላችሁም ያያችሁት ነው ቪዲዮ ደግሞ አለ ለቀዋለሁ ኢንሻአላሁ ተዓላ ያኛው አካውንቴ ላይ ነው ስላስቀመጥኩት ለምን የተናገርኩት ነገር ቢኖር አንድ ሙስሊም አገሩ ሲደፈር ለአገሩ ቁራጭን ብትሆን ለመሬቱ ሊቆም ግድ ይላል ብዬ ተናግራለሁ አላፍርበትም ይሄን ንግግሬን ደጋግመዋለሁ ሁሌ ይሄንን የተናገርኩት እንጂ ተነስታ እካሌን አጥቃ ተነስታ እካሌን ግደል ብዬ በአፌ አላህዬ ምስክር ነው አላልኩም አልተናገርኩም ምክንያቱም የላ ኢላሃ ኢላላህ ወንድሞቼ እህቶቼ ዓለም ላይ ስላሉ መሬት ሲነካ ብለው ግን የኛ ነብይ ሰለላሁ ተዓላ ዐለይሂ ወሰለም ስለተናገሩ አማኝ የሆነ ሰው መሬቱን ሊጠብቅ ብዬ ተናግራለሁ ለነሱ መልስ አልሰጥም ምክንያቱም አንዳንዶች እህቶች ወንድሞች ተናዳችሁ ክፉ ነገር አትናገሩ እኛን በሌላ ደግሞ ቢዚ ማድረግ የሚፈልጋሉ እኔና እናንተ ሰሞኑን ታርጌታችን ምንም ላይ አይደለም መስጊዳችን ተሰርቶ እንዲሰጣንና እየፈረሰ ያለ መስጊድ መፍረሱ እንዲቆም ብቻ ቁርአናችን ላይ አይናቸው እንዲያነሱ ወንድሞቻችንን በየመስጊዱ በየቤቱ እየሄዱ እየለቀሙ ነው ያሉት የሚለቅሙትን እንዲያቆሙ አንዋር መስጊድ ዙሪያ ያለውን እየሄዱ እየለቀሙ እስር ቤት ከተዋቸዋል የታሰሩት ወንድሞቻችን እህቶቻችን ፍትህ እንዲያገኙ ወንድሞቻችን ወጣቱን እየለቀሙ ስራቸው ማለት ነው ሸርን እየخطጠ ነው እሱ ያለው የሚخطጠውን ሸር ደግሞ بإذنላህ ተዓላ እኛ ጎበዝ ሆነን ሳይሆን አላህን ይዘን ሱብሃነል ኻሊቅ እናከሽፋለን ይሄንን ወገባችሁን አስራችሁ በተጠንቀቅ ጠብቁ የሚደርሳችሁን መረጃ immediately ስፔር ነው የምናረገው immediately ሌላ ምነግራችሁ ቪዲዮ ስታዩ ቢያሳዝናችሁም የሚያለቅስ እንባ አትልቀቁ ቪዲዮ እንዳይታይ ያግደዋል ቲክቶክ ቢስማርት ጭንቅላታችንን እናሰራ እነሱ ሰላማዊ ሰልፍ ማዘዝ ይፈልጋሉ ልክ እንደ ትላንትናው ማለት ነው ያንኔና እናንተ ለምን ለዓለም ማሳየት ስለሚፈልግ ነው እንትናን ደግፎ ብሎ መከላከያን ደግፎ መከላከያን ከሙስሊም አይደግፍም ነው ይደግፋል ግን ጊዜው አሁን አይደለም ኤክስኪውዝ ሚ አሁን አይደለም ምን ደግፍበት ምን ወጣው መከላከያን የሌላ እምነት ተከታዮች አይደግፉም ነው ይደግፋሉ ግን ዛሬ አይደለም ዛሬ የሚሰራውን አዎ ብለው እንዲያው የሌላ እምነት ተከታዮች ከወጡ አዎ መስጊድ መፍረሱ ትክክል ነው ይያሉ ነው ማለት ነው ከወጡ
አዎ የሞቱት መስጊድ ውስጥ ትክክል ነው ማለት ነው። ይሄንን ነው ማሳየት የፈለገው። እኛ ፋይት ያደረግንበትን ነገር ኖ ያ ሳይሆን ይሄ ነው ትክክሉ ብሎ ሊያሳይ ነው እቅዱ። በየቀኑ የሚሰሩት እቅድ አለ እዚህ ውስጥ ቁጭ ብለው እኮ ያሉ። እኔና እናንተም በየቀኑ የነሱን እቅድ በምንችለው ዱዓችንን እያደረግን ለእስልምና ጠል እስልምና ለማጥፋት የተነሳን አላህ የኔ ጌታ በማስቆም ያስቆመልን እኛን አበርታን። አንተ ዘንድ እስልምናችን በማይወርድበት አንተ አበርታን። እስልምናችን ከፍ ብሎ እንዲታይ መስጊዶቻችን ተሰርተው እንዲመለሱ ቁርአናችን ይቅርታ እንዲጠይቅ ህዝበ ሙስሊሙን ጥያቄያችን ይሄና ይሄ ብቻ ነው። ከሙስሊሞች ላይ አይኑን እንዲያነሳ እስልምናን አጠፋለሁ ብሎ ተነስቷል። ወይ እሱ ይጠፋል ወይ እኛ እንጠፋለን። እኛ ብንጠፋ ጀነት አለን፣ እሱ ቢጠፋ ምን እንዳለው ያገኘዋል። ይሄ ብቻ ነው አቋማችን ሊሆን የሚገባው። ሌሎች ነገሮች ላይ ስለዘር ስለምን የሚያወሩት ሰዎች ጋር እናንተ ኮሜንት ማትስጧቸው። አትዩ ቪዲዮአችሁ አትዩ ዲናችን እንዲያሸንፍ ከፈለጋችሁ እዛ ጋር የምትሰጡት መጥፎ ንግግር ይሄኛውን ዱዓችንን ያበላሽብናል። አትዩ ተዋቸው። እነሱ ለምን እቺን አጋጣሚ መጠቀም ይፈልጋሉ? መጅሊስ ምናምን የሚሉ አሉ። ተዋቸው እነሱንም። ስለ መጅሊስ ሌላ ጥያቄ ካላችሁ አሁን አይደለም። አሁን ያሉትን ኡስታዞቻችንን መሻይኾቻችንን እናከብራቸዋለን። ችግር አለ? አዎ አለ፣ በፊትም ነበረ። ለችግራቸው ደግሞ ምን ጠይቅበት ዛሬ አይደለም ጊዜው። ችግራችንን እንጠይቃለን፣ ዛሬ አይደለም። ዛሬ ጊዜው ከኡስታዞቻችን ጎን ከመጅሊስ ጎን ቆመን የአላህን ዲን የአላህን ቤት የነኩትን ሰዎች ይቅርታ ጠይቀው ቤታችንን መስጊዳችንን ሰርተው እንዲያስረክቡን ነው። ይሄና ይሄ ብቻ ነው ጥያቄ። ሌሎች ነገሮች ላይ አትግቡ። ለምሳላችሁ 3 አይነት ሰዎች ናቸው እኮ ያሉት ቁርአንም ላይ እኮ 3 አይነት ሰዎች። በአላህ የካዱ ሰዎች አሉ፣ አዳምጡኝ። ሙናፊቆች አሉ፣ ሙስሊሞች አሉ። አማኞች በአላህ ያመኑ ሙስሊምም ሆነው ሙናፊቆች ብለዋል ቁርአን ላይ። ሱብሃነል ኻሊቅ። ይሄ የአላህ ቃል ነው፣ የኔ ንግግር አይደለም። ቃሉን ዝሩና አለኮ ሱብሃነል ኻሊቅ በተከበረው ቃሉ የውመ ተረል ሙእሚኒነ ወልሙእሚናት ሁሌ ደግምላችኋለሁ ሱረቱል ሐዲድ ላይ በተመለከተ ጊዜ አማኞችን የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም ብርሃናቸው ከልባቸውና ከእጃቸው ላይ በበራ ጊዜ ወዴት ይሄዱ? ወደ ጀነት ይሄዱ። መብራት በሙሉ ጠፍቶ የቂያማ ቀን ሁሉ ነገር ጠፍቶ የሰው ልጅ በስራው ነው ጀነት የሚሄደው በራሱ ብርሃን። አትሚም ለና ኑረና እያሉ እኮ ዱዓ ያደርጋሉ እየሄዱ يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار مبروك يبالالو جنات تجري من تحتها الأنهار خالدين فيها أبدا ذلك هو الفوز العظيم على يزال عالم ما نورياتشو يانو تككلنيا ما شنفننا سكسسن ياغنيو يانو علينا جيتا سبحان الخالق ስለ መልካሞቹ ስለ ጀነት ሰዎች ለረሱል ሰለላሁ ተዓላ ዐለይሂ ወሰለም ሲነግራቸው ባየህ ጊዜ በተመለከት ጊዜ ስለ ሙናፊቃች ግን ሲናገር ሱብሃነል ኻሊቅ ታያቸዋለህ አላለም። يوم يقول المنافقين والمنافقات እነዚህ ሙናፊቆች ከሴትም ከወንድም ባሉ ጊዜ للذين آمنوا ላመኑት ብርሃን የላቸው ሙናፊቆች የቂያማ ቀን ሁሉም ወደ ጀነት ሲሄድ እነሱ ብርሃን የላቸውም። ከፊት ለፊታቸው የሙእሚኖችን የሙስሊሞችን ብርሃን ያያሉ። ይሏቸዋል፣ ይጠሯቸዋል። يوم يقول المنافقين والمنافقات للذين آمنوا لامنوا انظرونا ተመልከቱን ጠብቁን نقتبس من نوركم ከብርሃናችሁ እንካፈል ንቁ። ሱረቱል ሐዲድ ላይ ገብታችሁ እዩት ሙሉ ተፍሲሩን። نقتبس من نوركم ከብርሃናችሁ አካፍሉን። የላቸውማ ብርሃን نقتبس ትንሽ ስጡን ምን ይባላሉ ነው ያለው ሱብሃነል ኻሊቅ። ቂለ ርጅዑ ወራአኩም ወደ ኋላችሁ ተመለሱ። ፈልተሚሱ ኑራ የራሳችሁን ብርሃን ፈልጉ። ለምን ወደ ኋላ ማለት ምንድነው? ዱንያ ላይ ሲኖሩ የነበረው ስለ ዱንያ በማሰብ ብቻ ነው። አላህን እገናኛለሁ፣ ቀብር ገባለሁ፣ ጌታዬ ይጠይቀኛል የሚለው ነገር ውስጣቸው የለም። ቂለ ርጅዑ ወራአኩም ወደ ኋላችሁ ተመለሱ። ፈልተሚሱ ኑራ የብርሃናችሁን ፈልጉ እዛው ዱንያ ላይ ስትሮጡለት ስለነበረው ነገር ይባላሉ። አፍወን አላችሁ እንግዲህ እንትን ጋለ መሰለኝ ስልኬ ዘግቶባችሁ ነው። አፍወን ሱብሃንአላህ አላችሁ ቁጭ ብላችሁ ጠበቃችሁ። አዬ ልጨርስላችሁና የጀመርኩትን እሱን ልጨርስላችሁ። ስለዚህ አላሁ ረቡል ዒዛ ምን አለኛ ጌታ በተከበረው ቃሉ ነው እንግዲህ نقتبس من نوركم قيل ارجعوا وراءكم ወደ ኋላችሁ ተመለሱ። ፈርተሚሱ ኑራ የራሳቸውን ብርሃን ፈለጉ። فضرب بينهم على መሃላቸው ግንብ ይዘጋል።
فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب አለ። ከፊት ለፊቱ ጀነት አለ ብርሃን አለ ከኋላቸው ደግሞ ጀሃነም አለ አለ። ለባሉት ጀነዎች መሐላቸው ግንብ ተዘጋለ ግንቡ ደግሞ በር አለው አለ። እንግዲህ ምን ያህል ጊዜ ተቀጥተው ወደ ጀነት እንደሚገቡ والله اعلم። ረህመቱ ነው በርም አለ ብሎ መናገሩ የኛ ጌታ። ከዛስ ምን ይሏቸዋል እነዚህ ሙናፊቆቹ? አለም ነኩም ማዕኩም አብረናችሁ አልነበርንም እንዴ? እኛም እኮ እንደናንተው ነበርን፣ ከናንተው ጋር እንቀራ ነበርን፣ ሰግድ ነበርን፣ ጾም ነበር። ሙስሊም ሆኖ ሙናፊቅ ነው? ሙናፊቅ እኮ ነው። ሱረቱል ሐዲድ ሙሉ ለሙናፊቆች ነው። አላህ ይጠብቀን። እኔንም እናንተንም ሙናፊቅ ከመሆን አላህ ይጠብቀን። ለዱንያ ብቻ የሚኖሩ ማለት ነው። በቃ አላህን እገናኛለሁ ብለው የማያስቡ ከሰው ጋር ሲሆኑ የአላህን ሱብሓነሁ ወተዓላ ሙስሊም ያጫውታቸዋል። ብቻቸውን ሲሆኑ ማዕሲያ የተባለ ማይቀራቸው። አላህ ይጠብቀን ሙናፊቅ ከመሆን አላህ ይጠብቀን በረህመቱ። እናንተ እኔም ዱዓ ልናረግ ይገባል። አላህዬ ከሙናፊቅነት ጠብቀኝ ብላችሁ። ምክንያቱም ምን አሉ የኛ ነብይ ማ አመነሁ ኢላ المنافق وما خافه الا المؤمن። ሙእሚን ቢሆን እንጂ ሙናፊቅነትን አይፈራም። ሙናፊቅ ቢሆን እንጂ ሙናፊቅነትን አይተማመንም። እኔ ከሙናፊቅ አይደለሁም ብሎ አይተማመንም አሉ። ስለዚህ ዱዓ ልናረግ ይገባል። ትልቆቹ አላህዬ ከንፍቅና ጠብቀን እያሉ ዱዓ ያረጋሉ። ከዛ ይው አብረናችሁ አልነበርንም እንዴ? ቃሉ በላ ምን ይመልሱላቸዋል? ዩናዱነሁም ይጠሯቸዋል። እነዛ በጀነት በኩል ያሉትን እነዚህኞቹ ይጠሯቸዋል። ዩናዱነሁም ይጠሯቸዋል። አለም ነኩም ማዕኩም አብረናችሁ አልነበርንም እንዴ? ቃሉ በላ ነዓም ነበራችሁ፣ ከኛ ጋር አዎ ነበራችሁ። ወላኪነኩም እናንተ ግን ፈተንቱም አንፉሰኩም ወተረበስቱም ራሳችሁን ፊትና ላይ ከተታችሁ። ወተረበስቱም ወርተብቱም ወغرتكم الاماني حتى جاء امر الله وغركم بالله الغرور። اما ይሁን ነገሩስ ገባችሁና ዛሬ መለሳለሁ ስትሉ ነገ መለሳለሁ ስትሉ በሚከተለው ስትሉ ሁሉን ነገር ተታችሁ የዲናችሁን ነገር ሌላውስ ገባችሁ። በዛው ኢብሊስ አስሮ ያዛችሁ። حتى جاء امر الله يا الله امر እስከሚመጣ ድረስ። وغركم بالله الغرور اليوم ዛሬ لا يؤخذ منكم فدية ከናንተ የሚወሰድ ምንም ኸይር ነገር የለም። ولا من الذين كفروا ከካሃዱት ማለና ከካሃዱት ጋር አስገባቸው። من الذين كفروا ከሃዲ ያለመሆናቸው ልታውቁ ይገባል። ሙናፊቅ ማለት አያችሁ። ولا من الذين كفروا ብሎ الله رب العزة ከካፊሮች ጋር አረጋቸው። مأواكم النار መኖሪያችሁ ጀሃነም ነው። مأواكم النار هي مولاكم መኖሪያችሁ ናት። وبئس المصير ምን አይነት አስቀያሚ ምን አይነት ከባድ ምን አይነት አስጠሊታ መውረጃ ቦታ ሆነች። ከዛኛ ጌታ አለም ያእኒን الذين አለ አለም ያእኒን الذين آمنوا ጊዜው አሁን አይደለም እንዴ ላመኑት ሰዎች أن تخشع قلوبهم ቀልባቸው ሊፈራ። ልብ በሉ አለም ያእኒን الذين آمنوا أن تخشع قلوبهم بذكر الله وما نزل من الحق كالله بوردው الله رب العزة ይናገራል። ቀልባቸው ሊፈራ በሰሩት ወንጀል ሲያረጉት የነበረው እያረጉት ያለው ነገር ሊያቆሙ ቀልባቸው ሊፈራ ጊዜው አሁን አይደለምን? አረፈደምን? አልሄደባችሁምን? አላለፈባችሁምን ማለት ነው። አለም ያኒ ለلذين آمنوا أن تخشع قلوبهم لذكر الله وما نزل من الحق على القرآن كالله بوردው حق ولا يكونوا كالذين اوتوا الكتاب ما هون አያቆሙን ምን መሆን አታቆሙን ምን ካሁን በፊት መጽሐፍ እንደተሰጣቸው ሰዎች አክት ማረግ አታቆሙን ምን فطال عليهم الامد ولا ጊዜ አለፈ ረጅም ጊዜ ኪታብ ተሰጣቸው። فقست قلوبهم ቀልባቸው ደረቀ። ቀሳ የሚለው ለድንጋይ ነው ቁርአን ላይ لقلب قسأ بلو تتقم سبحان الخالق. فقست قلوبهم وكثير منهم فاسقون بزوجو عمس أنيانا كربشن استيقبو هونو على ما هون عتاقمون منه ألم يأنين الذين جيزيوا هنا إذا لمنا عرف فدمنا أن تخشع قلوبهم لذكر الله قلب للتفراء اللهم بما استوس. ألم يأنين الذين آمنوا
أن تخشع قلوبهم لذكر الله أمننا لالو سوّج يامناتو سوّج أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب كالله بوردوا حق أكت مارج أتاقومون منه أقومون منه كهم بفيت كتاب عند تسطعوا سوّج فطال عليهم الأمد رجم جزيت وسد فقصت قلوبهم قلباتهم درق وكثير منهم فاسقون على بزوجو أمس أنيانا كوربشن استقبوا الله يناقرال لما أنه أننا أنت ياك أنك ممتعطوا بفيت عندنا التنككنا الله بحقا ميساروتن ليتو ياقال مياسمسلوتن ليتو ياقال قلبنا አንባቢ ስለሆነ እኛ ጌታ ዲናችን ነው የተነካው መስጊዳችን ነው የተነካው ቁርአናችን ነው የተነካው እህት ወንድሞቻችን ናቸው የተገደሉት ብረት ታስሮላቸው ስቃይ ላይ ሆስፒታል ተኝተው ያሉት የኔ እህት የኔ ወንድም የናንተ ናቸው ወንድሞቻችን የነሱ ህመም ሊያመን ይገባል አንድ ሙእሚን የእህት ወንድሙ ህመም ያላመመው ከኛ አይደለም ብለዋል كجسد واحد بلوال لينا نبي صلى الله تعالى عليه وسلم جسد واحد مالت مندنو እዚህ ጋር የሆነች ቁስል ከወጣችብኝ የዚች ህመም ሙሉ አካሌን ይሰማኛል እንደዛ ማለት ነው እዛ ሆስፒታል ያለው ወንድሜ ህመም የኔም የናንተም ህመም ስለዚህ ነስር ከአላህ ነው በዱዓ በርቱ በመንችለው ነገር እነሱ የሚያስቧትን ኹጥዋና ሸር ነውና እናንተ ለማክሸፍ ነው የምንጥረው ዓለም ደግሞ ይሄንን ችግር እንዲያቅ ነው የምንፈልገው سبحان الخالق كحق كانوا ይሄን ያለው ነገር በዱዓችሁ በደንብ በርቱ እቶቼ ወንድሞቼ አላህ ያበርታን ያኛው አካውንቴ የኔ ይው አንድ ብዙ አካውንቶች ተከፍተዋል በኔ ስም አልነው ወረቀት የለቀኩበት አለ እሱን እዚህኛው ላይ ዲዩት አረጋዋለሁ አሁን በአረበኛ እዛ ላይ ወይ ሰራና እዚህ ላይ ዲዩት አረጋዋለሁኝ ድንገት ለምን ይሄኛውን አረበኛና እንግሊዘኛ ብቻ እየተጠቀምኩ ያለሁት ኦኬ በለትት ያው በለስخيا እንግሊዘኛና አረበኛ ብቻ በዚህም እየለቀኩ ያለሁት ትልልቅ ሚዲያዎች እየተከታተሉ ስለሆነ ነው ኢንፎርሜሽን እየወሰዱ ስለሆነ ነው ከናንተ የሚጠበቀው ማንኛውም አረብ ይሁን እንግሊዘኛ ይሁን ምን ይሁን ኮሜንት ምንም ካልቻላችሁ ልብ የሆነ ነገር አስቀምጣችሁ ለፉ የሆነ ነገር ስለ ኢትዮጵያ በተመለከተና እየሆነ ስላለው ያለው ነገር ቪዲዮ የሚሰሩትን ሰዎች ፓወር አለው እየተሰላ ያለው ነገር እሺ ፓወር አለው ይሄንን ለማክሸፍ ደግሞ ያው ካድሬዎች አሉ ገንዘብ የሚሰጣቸው የሚበሉ ቆመው ወገባቸውን አስረው ተነስተዋል ልክ እንደዛኛው ጊዜ ገንዘብ እየሰጡ ሰላማዊ ሰልፍ ሊያስወጡ ነው በግድ ሲሉም ቢስሏቸው ገንዘብ እየሰጡ ይሄም ደግሞ ሲሆን ደግሞ እኔና እናንተ ደግሞ ማክሸፊያውን ጌታችንን ይዘን አላህን ይዘን ሱብሃነል ኻሊቅ ሐቅን ይዘን እንፋለማለን ያቆሰሉኝ ያፈሰሱት ደሜን አጥንቴን ሰበሩት አደቀቁት ቅስሜን በደቦ ወገሩት ሸሂዱን ወንድሜን ጥፋተኛ ብለው ወረወሩት ስሜን ነገና ቻቻሌ ገለው ይከሱኛል እኔው ተበድዬ መተው ይወቅሱኛል አታልቅስ አትጩህ ዝም በል ይሉኛል ጎርተውን ሲያበቁ በቃይ ነህ ይሉኛል በኔ ይለፍስ ብል በኔ መቻ በቃ አጎረስክ ተብሎ አብራሽም ተጠቃ ጥሪቱን ተቀማ ወረቱን ነደደ ምስኪኑ ደረሳ ጥሎ ተሰደደ